በጣም አንገብጋቢ ለአእምሮዬ በጣም ያወዛገበኝ ጥያቄ ነበረችና ጥያቄውን ብቻ አንድ 2 ደቂቃ ብቻ የምትፈጀው አስቸኳይ ሆናብኝ ነው መምህር ባኮትን በጣም አስቸኳይ አንድ ደቂቃትና ከዛ ሚውት አድርጌ ላዳምጥ መጽሐፍ ቅዱስ ላይ በጣም ጥያቄ ስለፈጠረችብኝ ነው ከፈቀዱልኝ ማለት ነው። ጥያቄውን ጠይቅና መልሱ ሊሆን ይችላል አሁን ወይ ደግሞ በነገ ሊሆን ይችላል። ጥያቄውን ጠይቀን ችግር የለም። ግን በጣም አሁን ነው ማወቅ የፈለኩት። እሺ ወደ መጽሐፍ ቅዱስ እንድንሄድ ነው፣ ሰዓታችን እንዳይበላ እኮ ነው። እኔ አሁን አክብሬ ነው። እሺ መምህር ክርስቶስ በራሱ ሕያው ነው አይደለ? ጨርስ፣ ጥያቄህን ጨርስ ብለህ። ኦኬ ልጨርስ። እሺ ክርስቶስ በራሱ ሕያው ነው የሚል አስተምሮን የማውቀው እኔ በክርስትናው ማለት ነው። ግን መጽሐፍ ቅዱስ ሳነብ የሚያስደነግጥ ነገር አገኘሁኝ። እሱ ምንድነው? የዮሐንስ ወንጌል ምዕራፍ 5 ላይ ያው እዚህ ጋር ማለት ነው እንደዚህ ይላል፣ አብ በራሱ ሕይወት እንዳለው አብ አምላክ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ይላልና እግዚአብሔር ለኢየሱስ ሕይወት ሰጠው ይላልና አምላክ የተባለ አካል ክርስቶስ አምላክ ከሆነ እንዴት ብሎ ሕይወት ይቀበላል? ስለዚህ ኢየሱስ ራሱ ሕያው የሆነው አምላክ ሕያው ስላደረገው ነው እንዴ የሚል ጥያቄ ነው ያለኝ። እና ተያይዞ ደግሞ እዛው መጽሐፍ ላይ ቃል በቃል ኢየሱስ እኔ ባሪያ ነኝ ወይ መጽሐፍ ቅዱስ ላይ ኢየሱስ ባሪያ ሲባል ተመለከትኩኝ። ቃል በቃል ትንቢተ ኢሳይያስ ምዕራፍ 42 ላይ እነሆ ደግፌ ያዝኩት ባሪያ ይላልና አምላክ ክርስቶስ አምላክ ከሆነ ለምን ባሪያ ይባላል? አንደኛ። ሁለተኛ ደግሞ ሕይወት ተቀበለ። ስለዚህ ሕይወት ራሱ ያገኘው ከአብ ነው እንዴ የሚለው ባኮት በጣም ጥያቄ ሆናበኛለችና በደንብ አድርጎ ይመልሱልኝ። ተባረክልኝ፣ ጸጋ ይብዛልህ። በቃ ሶስታችሁም አሁን ቦታውን እንትን በሉና መልሱን እመልሳለሁኝ። የክርስቲያን አስተማሪዎች ይግቡ፣ ወይም ደግሞ የሚማሩ የሚያስተምሩ ሰዎች መግባት ስላለባቸው እኔ ደግሞ ገስት ዲስኮኔክት ማድረግም ብዙ ስለማልወድ እናንተ ወረዱና ይችን አጠር አድርጌ መልሼ ወደ ዕለቱ ትምህርት እንዲዞር አጠር አድርጌ ነው መልሰው። ይሄንን ወረዱ እናንተ። ተባረኩልኝ። እናዳምጣም መልሱን መምህር፣ ከዛ እንወርዳለን። ደስ ይለኛል መምህርዬ፣ ተባረኩ። ኢምራን በቃ አንተ ተቀመጥና እኛ መልካም ጊዜ ይሁንልዎት አባ። ነገ ያው ባሉን መሰረት ነገ ከሰዓት ላይ እንመጣለን ኢንሻአላህ። በጣም ነው የማመሰግነው እና ፎሎ አድርጌያቸዋለሁ ሄት አዲስንና ፕሪች ዘ ጎስፔል። እርሶን ቆየ ፎሎ ካረኩት በጣም ነው የማመሰግነው። ነገ ከሰዓት እመጣለሁ ኢንሻአላህ። መልካም። ስለዚህ የወንድሜን የኢምራን ጥያቄ ሁለት ነገሮችን ያው ክርስቶሎጂ ላይ ሰርቻለሁ ብሏል። እሱ ነው አይደል ያለው? ኢምራን ነው ያልከው? ክርስቶሎጂ ላይ የሰራው እሱም ሰርቷል መምህር። እሺ በጣም ጥሩ። ክርስቶሎጂ ላይ ሰርቻለሁ ስላለ ወይም ደግሞ አቡበከር መሰለኝ ሰራ ያለው ብቻ ከእናንተ ውስጥ አንዳችሁ ብላችኋል። ከምን የመነጨ ነው ይሄኛው ጥያቄ የሚጠየቀው? ኢየሱስ ክርስቶስን ፍጹም ሰውና ፍጹም አምላክ የሚል በክርስትና ዘንድ ወይም በእኛ ዘንድ አስተምሮ አለ። ፍጹም አምላክነትና ፍጹም ሰውነቱን በትክክል ካልገባን አንዳንድ ጊዜ የተዋረደ ሲመስለን እንዴት አምላክ ይዋረዳን ብለን አካኪ ዘራፍ እንላለን። እንዴት አምላክ ይዋረዳን ብለን ላዳንከነ ጦሜ ሰላም ነው ሚት ገበሮ ተባረክ ናደወለ እኮ ይሰብ ሰላም ዲ ሰላም ጌታ ይባረክ። እሺ ከአንዴ የሚውት አድርግልኝና ሙስሊም ወንድማችን ጠይቆ ለሱ ባጭሩ መልሼ ወደ ዕለቱ ትምህርት እንድንሄድ። ምንድነው ክርስቶሎጂ ስናጠና ፍጹም ሰውነቱንና ፍጹም አምላክነቱን በጥንቃቄ ካልተጠኑ እንኳን ለሙስሊሞች ወንድሞች ይቅርና ለክርስቲያኖችም ያስቸግራል። ግልጽ ለማድረግ ያክል ለክርስቲያኖች ያስቸግራን ስላችሁ ክርስቶስን ይክዳሉ እያልሁኝ አይደለም። ለመረዳትም የሆነ ለማስረዳት አንዳንድ ጊዜ የሚከብዱ ቃላት ያጋጥማሉ። ስለዚህ እንዲህ አይነት ጥያቄዎች በሚጠየቁበት ሰዓት በቀጥታ ኢየሱስ ማን ነው የሚል ሰፋ ያለ ትምህርት ያስፈልገዋል። ኢየሱስ ማን ነው ስንል ፍጹም አምላክ ፍጹም ሰው የሆነ እንጂ አምላክነት ብቻ የያዘ አይደለም፣ ሰውነት ብቻ የያዘ አይደለም የሚል ትምህርት በክርስትና ስላለ ለዚህ ሰፋ ያለ ምላሽ ምናልባት እግዚአብሔር እንደረዳን ነገ እንጨዋወታለን። ዝቅ ብሎ ያየኸው ከአብ ያነሰበት ስትመለከት ስብዕናውን፣ እንደገና ደግሞ ከሰው የላቀበት ፍጡር የማያደርገውን ሲያደርግ ስትመለከተው ደግሞ አምላክነቱን የምናይበት አስተምሮ ራሱን የቻለ መንገድ አለው።
ከዛ አንጻር እኔም እንደዚሁ ፕሪች ዘ ጎስፕልም እኔም ክራይስትን ኢስላሚክ የሚል ኮርስ አለ በእኛም በክርስትና ውስጥ እሱንም ስንማር እንዲህ አይነት ጥያቄዎች አሉ። እናንተም ነገረ ክርስቶስ እንደምታጠኑት እኛም ክራይስትን ኢስላሚክ በሚልም እናጠናለን በትንሿ ማለት ነው። እና እንግባባለን። ተባረክልኝ። የበለጠ አጥናው፣ ይህን ጥያቄህንም አጥናው፣ አንብብ፣ ሌላም እንገናኛለን። በደንብ ገልጸውታል። ግን ዋናውን ኮር መምህርዬ አሁንም ጥያቄ ያው ኢየሱስ ሰብአዊ አምላክ እንደሚባል እናውቃለን፣ ሰብም አምላክም እንደምትሉ እናውቃለን። ግን ዋና ጥያቄ እኮ እሱ አልነበረም። ጥያቄ ኢየሱስ ህይወት የሰጠው አምነው እንዴ እኮ ነው። እችን ብቻ ይመልሱልኝ ነው። እሱ ላይ ነው እኔም እያልኩ ያለሁት። አሁን ሰጪ የሚሆንበት ፓርት አለ፣ ተቀባይ የሚሆንበት አለ። ተቀባይ ሲሆን በምኑ ሰጪ ሲሆን በምኑ ብለን እንድናስብ ነው በደንብ እንድታጠናው ለአንተም ግብዣ ያቀረብሁልህ። ኦኬ። ስለዚህ ኢየሱስ ተቀባይ ከሆነ ኢየሱስ ህይወት ተቀብሏል ማለት ነው መምህር? እንደሱ አሁን ቀጥታ ወደ ዲቤቱ ገባህ እኮ። እኔ አሳጥሬ እንትን ብዬ አንተ ወደ ዲቤቱ ገባህ ነው መምህር። በጣም አወዛገሚ። ለዛ ነው ይቅርታ፣ በጣም ከረበሽኩት። ቀጥሉ። በቃ አንተ ማጥናው፣ ነገ እንገናኝበታለን። ከአብ ህይወት መቀበል ብቻም እኮ ሳይሆን ሌላም እኮ አስደናቂ ነገር ልታይ ትችላለህ። የበለጠ ምንድነው ረጋ ብለን ስናየው ነው የሚገባን ያልኩት ለዛ ነው። ስለዚህ ወደ ዛሬው ትምህርት እንድንሄድ የማቴዎስ ወንጌል ምዕራፍ 22 ላይ ስላነበብን የሚማሩ ሰዎችም ስላሉ አክብራችሁ ስለመጣችሁ እግዚአብሔር ይባርካችሁ። እኔም በፍቅር ነው ያስተናግድኋችሁ። ተባረክልኝ ኢብራሂም። በቃ ተባረኩ መምህር፣ እናመሰግናለን። ያው ለአሁኑ